ፍጥረት ዥንጉርጉር ውሃና በረሃ ሁሉም ያለበት የውበት አማ አንዱ በተፈጥሮ አንዱ በሰው ጥበብ አይኔማ ምን ልታዘዝ? ቆንጆ የሥራ መንፈስ ያለው ባላላችሁ እዚህ የምናቀርበው ሰው የለም ምግብ እንጂ። በጣም ቆንጆ ነህ። እንዴት እዚህ ልትሰራ ቻልክ? የሰው ልጅ ውበቱ አይደለም ቅርስ የሚሆነው። ዛሬ ደፋ ብሎ ካልሰራ ነገ ማን ቀና ብሎ ያየዋል? እኔ ጋር ጥሩ ደሞዝ አለ። ለምን አላስቀጥርህም? ውይ እኔ እዚህ ተመችቶኝ ነው ይሰራ ያለሁት። በጣም አመሰግናለሁ። ወይ እሺ መጣሁ። የምትፈልጊው ነገር ካለ ጥሪኝ። ስሚኝማ ማፈቅረውን ሰው ያገኘው ይመስለኛል።